የዲቪ አሸናፊ እንደሆነ ካወቅን በኋላ ወዲያውኑ የአሜሪካን ቪዛ ለማግኘት ማድረግ ያለብን ነገሮችን አብረን እናያለን። እንግዲህ የመጀመሪያውና ዋነኛው ነገር ዲኤስ 260 ሲሆን ወሳኝና ዋነኛው ያልኩበት ምክንያት እሱን ካልሞላን ወይም ደግሞ ዲኤስ 260 ፎርምን ካልሞላን የኢንተርቪው ቀጠሮ ማግኘት አንችልም ማለት ነው። በአጠቃላይ የኢንተርቪው ቀጠሮ አላገኘንም ማለት ደግሞ ወደ አሜሪካ መሄድ አንችልም ወይም ደግሞ ሳንሄድ እንቀራለን ማለት ነው። እንግዲህ ወዲያውኑ ወይም ደግሞ ይህንን ውጤታችንን ሰሌክት እንደተደረግን ወይም ደግሞ አሸናፊ ወይም እድለኛ እንደሆነ ካወቅን በኋላ ወዲያውኑ የዲኤስ 260 ፎርምን መሙላት መቻል አለብን ማለት ነው። መሙላት ብቻ ሳይሆን ዲኤስ 260 የሞላነው ፎርም ትክክል ነው ወይ ወይም ደግሞ ከመጀመሪያው ዲቪ ኢንተሪ ጋራ ተመሳሳይ የሆነ ኢንፎርሜሽን የኛን መረጃ ማስገባት መቻል አለብን ማለት ነው። ያለበለዚያ ኢንተርቪው ላይ ልንወድቅ ወይም ደግሞ ፌል ሊያደርግብን ይችላል ማለት ነው። እንዴት ትክክለኛ ዲኤስ 260 ሙላት እንችላለን? ለኢንተርቪው ደግሞ አዋጭ ወይም ደግሞ ለኢንተርቪው ለኢንተርቪዋችን ቀለል ባለ መንገድ ኢንተርቪው ለማድረግ አሪፍ የሆነ ዲኤስ 260ን እንዴት መሙላት እንችላለን የሚለውን አብረን እናያለን ማለት ነው። ምክንያቱም እኔ በሂደቱ ስላለፍኩኝ እና እኔም አሁን ተሳክቶልኝ አሜሪካ ነኝ ያለሁት ማለት ነው። ስለዚህ ስቴፕ ባይ ስቴፕ እንዴት መሙላት እንደምንችል አብረን እናያለን ማለት ነው። ሌትስ ጎ። ልክ እንደደረሳችሁ ካወቃችሁ በኋላ ማለት ነው ወዲያውኑ ይህንን ዲኤስ 260 ፎርም መሙላት አለባችሁ ማለት ነው። እንግዲህ ዲኤስ 260 የምንለው ፎርም በወረቀት አይደለም የሚሞላው። እንግዲህ የሚሞላው በኦንላይን ነው ማለት ነው። የራሱ የሆነ ዌብሳይት አለው። በዛ ዌብሳይት ድረገጽ ገብታችሁ ነው የምትሞሉት ማለት ነው። ስለዚህ ይህንን ዲኤስ 260 ለመሙላት የሚያስፈልጉ ዶክመንቶች አሉ። እነሱን ዶክመንቶች ማሟላት መቻል አለባችሁ ማለት ነው። በዚህ ላይ ቪዲዮ ሰርች አለው፣ እሱን ገብታችሁ ማየት ትችላላችሁ ማለት ነው። የተሟላ መረጃ ከያዝን ቀጥታ እንግዲህ ስቴፕ ባይ ስቴፕ ስናይ የመጀመሪያው ወደ ዌብሳይቱ እንገባለን ማለት ነው። ዌብሳይቱም dvselect.state.gov ነው ማለት ነው። እሱን ሰርች ስናደርግ if selected የሚል ያመጣልናል ማለት ነው። እንግዲህ እሱን ስንነካ travel state.gov ወይም ደግሞ የዩኤስ ዲፓርትመንት ኦፍ ስቴት ፎርም ሙሉ ያመጣልናል ማለት ነው። አንድ ባንድ ምን ማድረግ እንዳለብን ዲስክሪፕሽን አለው፣ እሱን ማየት ትችላላችሁ። ስቴፕ 5 ላይ ሰብሚት ዮር ኢሚግራንት ቪዛ ኤንድ አላይን ሬጅስትሬሽን አፕሊኬሽን የሚል አለ ማለት ነው። እሱን በቀይ ካከበበላችሁ መርጦላችኋል ማለት ነው። እሱን ክሊክ ስታደርጉት ከስር ዲኤስ 260 ፎርም የሚል አለ ማለት ነው። እሱን ስትነኩ ቀጥታ ወደ ዩኤስ ዲፓርትመንት ኦፍ ስቴት ያመጣችኋል ማለት ነው። እሱም እንግዲህ እንደምታዩት ነን ኢሚግራንት ኤንድ ኢሚግራንት የሚል አለ ማለት ነው። ከኢሚግራንት ስር ዲኤስ 260 ኦንላይን ኢሚግራንት ቪዛ ኤንድ አላይን ሬጅስትሬሽን አፕሊኬሽን የሚል አለ ማለት ነው። ስለዚህ እሱን ስትነኩ ቀጥታ ወደ ዲኤስ 260 ፎርም ያስገባችኋል ማለት ነው። እንግዲህ እንደገባን ይህን የመሰለ ፎርም እናያለን። ኮንቲኒው እንለዋለን ማለት ነው። ቀጥታ ኬዝ ነምበር ታያላችሁ ማለት ነው። ከዛ በፊት ተርም ኤንድ ኮንዲሽኖችን ማንበባችንን ቼክ ማድረግ መቻል አለብን ማለት ነው። እሱን ካነበብን ቦክሱን ክሊክ ማድረግ አለብን። ኬዝ ነምበር ምንድነው? ኬዝ ነምበር ማለት ሁላችንም ወይም ደግሞ የዲቪ አሸናፊ የሆነ ሰው ኬዛችን የምንከታተልበት ቁጥር አለን ማለት ነው። ስለዚህ እሱን እዚህ ጋር እናስገባለን። ኬዝ ነምበር እንደ የሀገሩ ይለያያል። የአፍሪካ ኤፍ ነው። ኬዝ ነምበራችንን ካስገባን በኋላ ላስት ኔም፣ የትውልድ ዓመተ ምህረት እንዲሁም ኮንፈርሜሽን ነምበር ይጠይቀናል ማለት ነው። እንግዲህ እንደምታዩት እዚህ ጋር ኬዝ ነምበር አስገባሁኝ ማለት ነው። ኬዝ ነምበር እዚህ ጋር ካስገባው በኋላ ላስት ኔም ደግሞ ወይ ደግሞ ሰር ኔም የሚሉታል እሱን እናስገባለን ማለት ነው። አፍተር ዛት የተወለድንበት ዓመተ ምህረት ቀንና ወር እንዲሁም ዓመተ ምህረቱን እናስገባለን ማለት ነው። እንግዲህ ቀን ወርና ዓመተ ምህረት ካስገባን በኋላ ቀጥታ ከስር የምታዩት ኮንፈርሜሽን ነምበር ነው ማለት ነው። መጀመሪያ ዲቪ ኢንተሪ ስንሞላ ወይም ደግሞ ዲቪ ውጤታችንን ስናይ የነበረው ከ15 ከ16 ዲጂት አለ። እሱን ኮንፈርሜሽን ነምበር እናስገባለን ማለት ነው። እዚህ ጋር ያሉትን ካራክተሪስቲኮችን በትክክለኛው ማስገባት መቻል አለብን ማለት ነው። እሱን ካስገባን በኋላ እንግዲህ ይሄ ያለፈው አመት እኔ የሞላውትኝ ስለሆነ እሱን አብረን እናያለን ማለት ነው።
እነዚህ መረጃዎችን እንዳስገባን እንግዲህ ቀጥታ ወደ ዲኤስ 260 ፎርማችን ያስገባናል ማለት ነው። እንግዲህ ቀጣይ ማሳያችሁ የዲኤስ 260 ሳምፕል ሲሆን እሱም እኔ የሞላሁት ዲኤስ 260 ፎርም ነው። ተቀባይነት አግኝቶ እንግዲህ ሁሉም ነገር ጨርሼ አሁን አሜሪካ ነኝ የምገኘው ማለት ነው። ስለዚህ ታማኝነትና እርግጠኛ የሆነ መረጃ ከልምዴ አንጻር ነው የማካፍላችሁ። ምን አይነት ጥያቄ እንጠየቃለን፣ የምንሞላቸው ፎርሞች ምንድን ናቸው የሚለውን አብረን ወደታች ስክሮል እያደረግን እናያለን ማለት ነው። በመጀመሪያ ደረጃ ከኢንፎርሜሽኑ ወይም ደግሞ ከምንሞላቸው መረጃ ውስጥ አንደኛው ፐርሰናል አድሬስ እንደ ፎን ኢንፎርሜሽን የሚል አለ ማለት ነው። ከሱ ስር ብዙ ጥያቄዎች አሉ። የመጀመሪያው ጥያቄ ኔም ፕሮቫይድ ነው። እሱ ውስጥ እንደምንሞላው ሁለት አይነት ነገር የምንሞላው ላስት ኔም አንድ ጊቭን ኔም ነው የምንሞላው ማለት ነው። መጀመሪያ ዲቪንተር ላይ ወይም ደግሞ ስንሞላ ላይክ ላስት ኔም እንደ ፈርስት ኔም ብሎ ነበር የሚያመጣልን። እዚህ ላይ ግን ላስት ኔም ብቻ የአያታችን ስም እንጽፋለን። ዘን ጊቭን ኔም ደግሞ የራሳችንን ስምና የአባታችንን ስም እናስገባለን ማለት ነው። ከዛ መቀጠል እንግዲህ ፉል ኔም ኢን ኔቲቭ ላንጉዌጅ ይላል ማለት ነው። እሱን ዳዝ ኖት አፕላይ ወይም ደግሞ ቴክኖሎጂ ኖት አቬለብል የሚለውን ሰሌክት ወይም ክሊክ እናደርጋለን ማለት ነው። አዘር ኔም ዩዝድ ከዚህ በፊት አዘር ኔም ተጠቅመን ከነበረ የስ ብለን እናስገባለን ስም ማለት ነው። ሬዲ እኔ ዛኔ ስላላስገባውኝ ነው ያልኩት ማለት ነው። ጾታ ያስመርጣችኋል። ሴክስ ሜል ፊሜል እያላችሁ ሙላት ትችላላችሁ ማለት ነው። ከረንት ማርሻል ስታተስ ሬዲ እኔ ሲንግል ብዬ ነበር የሞላሁትኝ። ሲንግል ብላችሁ የሞላችሁ ሲንግል ብላችሁ ትሞላላችሁ። እንዲሁም ደግሞ ያገባችሁ ደግሞ እንዳገባችሁ ትሞላላችሁ ማለት ነው። ዘን ዴት ኦፍ በርዝ አለ። ዴት ኦፍ በርዝ ታስገባላችሁ። ብዙ ሰው ሚስቴክ የሚሰራበት እዚህ ጋር ነው። ዴት ኦፍ በርዝ ሲቲ ኦፍ በርዝ ነው ማለት ነው። ዴት ኦፍ በርዛችንን በግሪጎሪያን ካላንደር ወይም ደግሞ ፓስፖርታችን ላይ ባለው የትውልድ ዓመተ ምህረት መሰረት ነው መሙላት ያለብን። ሲቲ ኦፍ በርዝም እንደዛው ማለት ነው። እነዚህ ሁለት ነገሮች በጣም መሳሳት የሌለባቸው ነገሮች ናቸው ማለት ነው። ስለዚህ የትውልድ ዓመተ ምህረታችሁ እንዲሁም የትውልድ ቦታችሁ፣ ፓስፖርታችሁ እና የልደት ወረቀታችሁ እንዲሁም መጀመሪያ ዲቪ ስትሞሉ ዲቪ ኢንተሪ ላይ ያለው መመሳሰል አለበት ማለት ነው። ብዙን ጊዜ የሚሸወደው ሰው እዚህ ላይ ነው ማለት ስህተት የሚሰራው ማለት ነው። ኢንተርቪው ላይም ብዙ ሰው ሊወድቅ የሚችልበት ይሄ ሊሆን ይችላል ዋነኛው ምክንያት ማለት ነው። ስለዚህ የትውልድ ዓመተ ምህረታችሁን ቀኑን፣ ወሩን እንዲሁም ዓመተ ምህረቱን ከፓስፖርታችሁ ጋር ከልደት ወረቀታችሁ ጋር እንዲሁም መጀመሪያ ከሞላችሁት የዲቪ ኢንተሪ ጋር መመሳሰል መቻል አለበት ማለት ነው። ፕላስ የትውልድ ቦታችሁ ማለት ነው ተመሳሳይ መሆን መቻል አለበት። ቀጥሎ ያለው ስቴት ወይም ደግሞ ፕሮቪንስ ኦፍ በርዝ ነው። እሱን ዳዝኖት አፕላይ ብለን እናልፈዋለን ማለት ነው። በመቀጠል ካንትሪ ወይም ሪጅን ኦፍ በርዝ የሚለውን እንግዲህ የተወለዳችሁበትን ሀገር ትሞላላችሁ ማለት ነው። እንግዲህ ኢትዮጵያን ያልኩትኝ ሪጅን ኦፍ ኦሪጂን ወይም ደግሞ ናሽናሊቲ ነው ማለት ነው። እንግዲህ ሌላ ሀገር እየኖራችሁ ዜግነታችሁ ኢትዮጵያ ወይም ደግሞ ሌላ ሀገር ተወላችሁ ዜግነት ያገኛችሁ ዜግነት ወይም ደግሞ ናሽናሊቲያችሁ ነው የምትሞሉት ማለት ነው። እንግዲህ እኔ ኢትዮጵያ ስለሆነ ኢትዮጵያ ብያለሁ ማለት ነው። ዶክመንት ታይፕ ፓስፖርት ነው። እንግዲህ አብዛኛው ሁላችንም ፓስፖርት ያን ነው የምንሞላው ማለት ነው። ይህንን ፎርም ከሙላታችን በፊት ሁላችንም ፓስፖርታችንን መያዛችን እርግጠኛ መሆን መቻል አለብን ማለት ነው። ይህንን ፎርም ለመጨረስ ፓስፖርት ግዴታ ስለሚያስፈልገን ያላወጣችሁ ሰዎች ግዴታ ዲኤስ 260 ከሙላታችሁ በፊት ማውጣት መቻል አለባችሁ ማለት ነው። ዶክመንት አይዲ እንግዲህ ዶክመንት አይዲ ላይ የምንሞላው ኢትዮጵያ ከሆነ ያላችሁት የመጀመሪያው ፔጅ ላይ ኢፒ ብሎ ይጀምራል ማለት ነው። የሁላችንም ዶክመንት አይዲ ያለ ፓስፖርታችን ላይ ስለዚህ እሱን እንሞላለን ማለት ነው። አውቶሪቲ ዛት ኢሹ ዶክመንት ደግሞ እሱ እንግዲህ ኢትዮጵያ ከሆነ የሰጣችሁ ኢሹ ያደረገላችሁ አካል ፓስፖርቱን ኢትዮጵያ ከሆነ ኢትዮጵያ ትላላችሁ፣ ሌላ ሀገር ያላችሁም እንደዛው ማለት ነው። ኢሹዋንስ ዴት አለው እና ኤክስፓየር የሚያደርግበት ዴት አለው ማለት ነው ፓስፖርቱ። ስለዚህ እሱን እንጽፋለን ማለት ነው። እንግዲህ እዚህ ላይ ሪከመንድ ማደርጋችሁ ኤክስፓየር ዴታችሁ በጣም ከ6 ወር በታች የሆነ ሰዎች ዶክመንታችሁን ወይም ደግሞ ፓስፖርታችሁን ለማሳደስ ሞክሩ ማለት ነው። ምክንያቱም ኢንተርቪው አድርጋችሁ ነገር ተሳክቶ ለመሄድ ያው ከ6 ወር እና ከዛ በላይ ሊፈጅ ስለሚችል ማለት ነው። በጣም ከፈጠነ 6 ወር፣ ካልፈጠነ ደግሞ እስከ 1 ዓመት ሊቆይ ስለሚችል ማለት ነው። ኢንተርቪው ከመግባታችሁ በፊት ኤክስፓየርድ እንዳያደርግ ኢሚግሬሽን ሄዳችሁ
እንትን ማድረግ ትችላላችሁ፣ ኢሚግሬሽን ሄዳችሁ ማሳደስ ትችላላችሁ ማለት ነው ኤክስፓየርድ ከማድረጉ በፊት። የሚቀጥለው ጥያቄ ሃቭ ዩ ሄልድ ኤኒ ናሽናሊቲ አዘር ዛን ዘ ዋን ዩ ሃቭ ኢንዲኬትድ አቦቭ ማለት ከላይ ኢትዮጵያ ብለን ከሞላ ነው ሌላ ናሽናሊቲ ወይም ደግሞ ዜግነት አላችሁ ወይ ነው የሚለው። እኔ ከዚህ በፊት ስለለኝ የለኝም ብያለሁ ማለት ነው። ፕሬዘንት አድሬስ ይላል ማለት ነው። እንግዲህ ፕሬዘንት አድሬስ እንሞላለን ማለት ነው። እንግዲህ ዲቪ ኢንተር ላይ ስንሞላ የነበረውን አድሬስ ነው የምንሞላው። እዚህ ላይ በጣም ጥንቃቄ ማድረግ መቻል አለብን ማለት ነው። እንግዲህ አሁን የተለያየ ቦታ የሞላን ሰው ወይ ደግሞ በስተት ሌላ ቦታ ሞልቼ ነበረ ብላችሁ ያሰባችሁ ሰዎች እንግዲህ አስተካክላችሁ መሙላት አትችሉም ማለት ነው። ቀጥታ ዲቪ ኢንተር ላይ ሞላችሁትን አድሬስ መሙላት አለባችሁ ማለት ነው። ፖስታል ኮድ ወይ ደግሞ ዚፕ ኮድ ሞልታችሁ ከነበረ ማለት እንግዲህ ለአዲስ አበባ 1000 ነው። እሱን 1000 ብላችሁ ትሞላላችሁ ማለት ነው። ካሪቢያን ሪጅን ኢትዮጵያ፣ ከዛ ፍሮም ዴት ወይም ደግሞ አሁን ከረንት አድሬሳችሁን ስለሆነ የሞላችሁ ፕሬዘንት አድሬስ ማለት ነው። ከመቼ ጀምሮ ነው እዚህ መኖር የጀመራችሁ የሚለውን እዚህ ወሩንና ዓመተ ምህረቱን ታስገባላችሁ ማለት ነው። እንግዲህ በመቀጠል have you lived anywhere other than this address since the age of 16 ነው የሚለው ማለት ነው። ከ16 ዓመት ጀምሮ ሌላ ቦታ ኑራችኋል ወይ ነው የሚለው። ስለዚህ እኔ ዩኒቨርሲቲ ወይም ደግሞ ግቢ ላይ ወይም ደግሞ አንዳንድ ቦታዎች ላይ ስለሄድኩኝ ማለት ነው የስ ብያለሁኝ። እንግዲህ እሱን ታስገባላችሁ ማለት ነው። ፕሪቪየስ አድሬስ እዚህ ጋር እንደምታዩት እንግዲህ ከፊት ወደ ኋላ ነው የምንሄደው ማለት ነው። እንግዲህ እኔ ከዚህ ከኖርኩበት ካሁኑ ከከረንት አድሬሴ በፊት አንድ ስቴፕ ወደ ኋላ የኖርኩበት ሌላ ከተማ ወይም ደግሞ ሌላ ክልል ነው ማስገባው ማለት ነው። እንግዲህ እንደነገርኳቸው ከፊት ወደ ኋላ ነው የምንሄደው። አንድ ሰው እነዚህ ወይም ደግሞ ከ16 ዓመት ጀምሮ ተመሳሳይ ቦታ የሚኖር ከሆነ ወይም ደግሞ ተመሳሳይ ቦታ ከሆነ ያለው ይህንን ኖ ብሎ ያልፋል ማለት ነው። አድሬስ ዋንን አዲስ አበባ ብዬ ሞልቻለሁ ማለት ነው። ይህንን እዚህ ላይ እንግዲህ ስቴት ዳዝ ኖት አፕላይ ማለት እችላለሁ። ዚፕ ኮድ 1000 የአዲስ አበባ 1000 ነው። እንዲሁም ሪጅን ኢትዮጵያ ላለው ማለት ነው። ፍሮም ቱ የሚለው ማለት ነው ከ2009 እስከ 2011 ድረስ ነው ማለት ነው አዲስ አበባ የቆየሁትኝ። ስለዚህ ከ2009 እስከ 2011 ድረስ ብዬ ሞላለሁ ማለት ነው አዲስ አበባ ላይ። ከዛ በኋላ ፕሪቪየስ አድሬስ ሰከንድ ደግሞ ከአዲስ አበባ ከኖርኩበት በኋላ የኖርኩበትኝን እንትን ጽፋለሁ ማለት ነው። ኦሬዲ ግቢ ላይ ቆየሁት ባህር ዳር ስለሆነ ባህር ዳር ብዬ ሞልቻለሁ ማለት ነው። እሱም ፍሮም 2000 ከ2011 እስከ 2014 ድረስ ነው ማለት ነው። ባህር ዳር የቆየሁትኝ ለግቢ የቆየሁበት ጊዜ ነው። እሱን ከሞላው በኋላ እንግዲህ ከ2014 ጀምሮ ደግሞ ከረንት አድሬስ ይለኛል ያለሁትኝ ማለት ነው። ፕራይመሪ ፎን ነምበር ይጠይቀናል ማለት ነው። የመጀመሪያ ያስገባነው ስልክ ቁጥር እሱ ጋር እናስገባለን። ሰከንደሪ ስልክም ካለን እሱ እናስገባለን ማለት ነው። ወርክ ፎን ነምበር አለ፣ እሱ እንዳዝኖት አፕላይ ማለት እንችላለን። አዘር ቴሌፎን ነምበር ዩዝድ ነው ማለት እንችላለን ማለት ነው። ኢሜል አድሬሳችንን እንግዲህ እዚህ ጋር ዲቪ ኢንተር ላይ ስንሞላ የነበረውን ኢሜል አድሬስ ብንጠቀም በጣም ሪከመንድ ይደረጋል። ምክንያቱም ቱኤንኤል ወይም ደግሞ ኦኬ ወይም ደግሞ ለኢንተርቪው የሚላክልን ኮንፈርሜሽን ነምበር የሚላከው በመጀመሪያው ኢሜል ስለሆነ ሜክ ሹር ይህንን ኢሜል መጠቀማችሁ ማለት ነው። ጥንቃቄ ማድረግ መቻል አለባችሁ። ኢቨን የምታስገቡት ኢሜል አድሬስ ኮማ ወይም ደግሞ ፖይንት አስገቡ ዶት ጂሜል ዶት ኮም አስገባው ብላችሁ ኮማ ካስገባችሁ ላይ ደርሳችሁ ይችላል ማለት በጣም ጥንቃቄ ማድረግ አለባችሁ። ኢሜላችሁን ስታስገቡ እንደ ባካፕ አዘር ኢሜል መጠቀም ትችላላችሁ፣ ሌላ ኢሜል ማለት ነው። ነገር ግን ሞር ተጠቀሙ የሚሻለው የመጀመሪያው ዲቪ ኢንተር ላይ ያስገባችሁት ኢሜል ነው። ስለዚህ በመቀጠል ሶሻል ሚዲያ ፕሮቫይደር ወይም ደግሞ ፕላትፎርም ማለት ነው የምትጠቀሙ ሶሻል ሚዲያ ካለ እሱም ማስገባት ትችላላችሁ። እንደ ፌስቡክ፣ ኢንስታግራም የተለያዩ የሶሻል ሚዲያ ፕላትፎርሞችን ማስገባት ትችላላችሁ ማለት ነው። ለምሳሌ እኔ ኢንስታግራምን ያልኩትኝ ዘናፍተር ሌላ ሶሻል ሚዲያ ትጠቀማለህ ወይ ይለኛል። እዚህ ጋር ኖ ብየዋለሁኝ ማለት ነው። እንግዲህ በመቀጠል ኢዝ ዮር ሜሊንግ አድሬስ ኢዝ ዘ ሴም አስ ዮር ፕሬዘንት አድሬስ ማለት ወይም ደግሞ ሜል የምናደርግልህ አድሬስ ከፕሬዘንት አድሬስ ጋር አንድ ነው ወይ ይላል ማለት ነው። ለማረጋገጥ ያክል ነው። ስለዚህ የስ እንለዋለን።
ፐርማነንት አድሬስ ይጠይቀናል ማለት ነው። እንግዲህ ፐርማነንት አድሬስ ማለት የስፖንሰራችንን መረጃ ሙሉ መረጃ የምናስገባበት ፓርት ነው። ስለዚህ የስፖንሰራችሁን መረጃ ሙሉ ማጣራት መቻል አለባችሁ ማለት ነው። ስማቸውን፣ ኔም ኦፍ ዘ ፐርሰን፣ ከረንትሊ ሊቪንግ አድሬስ ለምሳሌ ስትሬት ነምበር፣ ሃውስ ነምበር፣ ሜቢ አፓርትመንት ከሆነ አፓርትመንት ነምበር ታስገባላችሁ ማለት ነው። ሙሉ መረጃ ስጠይቋቸው እንግዲህ ሆስታችሁ ወይም ደግሞ ስፖንሰሮቻችሁ ይሰጧችኋል ማለት ነው። ስለዚህ ፐርማነንት አድሬስ ላይ የእነሱን ሙሉ ስም እናስገባለን። ከዛን በመቀጠል ኔም ኦፍ ፐርሰን ከረንት ሊቪንግ አድሬስ ደግሞ የእነሱን አድሬስ እናስገባለን ማለት ነው። ከዛ መቀጠል እንግዲህ ስልክ ቁጥራቸውን ይጠይቀናል። እሱ እንዳዝኖት አፕላይ ማድረግ እንችላለን ማለት ነው። ምክንያቱም እነሱን የሚያገኟቸው በስልካቸው በኢሜይላቸው ብቻ አይደለም። ምናልባትም በአድሬሳቸው በስማቸው የእነሱን መረጃ ሊያገኙ ስለሚችሉ ማለት ነው። ዘን ዚስ አድሬስ ዌር ዩ ዋንት ዩር ፐርማነንት ሬሲደንት ካርድ ወይም ደግሞ ግሪን ካርድ ሜል የሚደረግብህ በዚህ ነው ወይ ምናምን ይላል ማለት ነው። ስለዚህ የስ እንለዋለን ማለት ነው። እዚህን ሰዓት ግሪን ካርዳችን የሚደርሰን በዚህ አድሬስ ነው ማለት ነው። ፋሚሊ ኢንፎርሜሽን እናስገባለን ማለት ነው። የፓረንትስ እንደ የሚስት ወይም ደግሞ የባል መረጃ እዚህ ጋር እናስገባለን። ያላችሁ ሙሉ መረጃ እናስገባለን ማለት ነው። ሶ ፋዘር ሰርኔም ይላል። እሱ እንግዲህ የአያታችሁ የአባታችሁ የስም ታስገባላችሁ። ዘን አፍተር ፋዘር ጊቭን ኔም ማለት እንግዲህ የአባታችሁን ስምና የአባታችሁ አባትን አንድ ላይ አያይዛችሁ ታስገባላችሁ ማለት ነው። ስለዚህ ኢዝ ዩር ፋዘር ስቲል ሊቪንግ ይላል ማለት ነው። መጨረሻ ላይ በህይወት ካሉ የስ ትላላችሁ፣ ከሌለ ደግሞ ወይም ደግሞ ከሌሉ ኖ ትላላችሁ ማለት ነው። ዴት ኦፍ በርዝ፣ ሲቲ ኦፍ በርዝ እና ሪጅን ኦፍ በርዝ ወይም ደግሞ ስቴት ኦፍ በርዝ ከሞላም በኋላ ኢዝ ዩር ፋዘር ስቲል ሊቪንግ ይላል ማለት ነው። በህይወት ካሉ አሉ የስ ትላላችሁ፣ ከሌሉ ደግሞ የሉም ትላላችሁ ማለት ነው። ዘን ከረንት አድሬስ የት እንደሚኖሩ ሲቲውን ታስገባላችሁ ማለት ነው። ሌላውን ስቴት ዳዝኖት አፕላይ ማለት ትችላላችሁ። ፖስታል ኮድ፣ ዚፕ ኮድ ዳዝኖት አፕላይ ማለት ትችላላችሁ ማለት ነው። ካንትሪ ወይም ደግሞ ሪጅን ኢትዮጵያ ማለት ትችላላችሁ። እንግዲህ በተመሳሳይ መልኩ የፋዘር ኔም ወይም ደግሞ የፋዘር ሙሉ ስም ካስገባችሁ የእናታችሁን ሙሉ መረጃ ይጠይቃችኋል ማለት ነው። አሁን የሚኖርበትን አድሬስ ወይም ደግሞ ሲቲውን እንደዚሁ ስቴት ፕሮቪንስ ወይም ደግሞ ፖስታል ዚፕ ኮድ ከሞላም በኋላ ማለት ነው። በተመሳሳይ መልኩ ማዘር ሰርኔም አት በርዝ ወይም ደግሞ የእናታችሁን ሙሉ መረጃ ይጠይቃችኋል ማለት ነው። እንግዲህ በመቀጠል ጊቭን ኔም ላይ ማለት ነው የእናታችሁን እና የእናታችሁ አባትን ስም አንድ ላይ ታስገባላችሁ ማለት ነው። ስለዚህ የዴት ኦፍ በርዝ፣ ሲቲ ኦፍ በርዝ ከሁሉም ጋር ተመሳሳይ ነው። መጨረሻ ላይ ኢዝ ዮር ማዘር አድሬስ ዘ ሴም አስ ዮር ፋዘር አድሬስ ይላል ማለት ነው። ስለዚህ አንድ ላይ ከሆነ የስ ትላላችሁ። ኢዝ ዮር ማዘር ስቲል ሊቪንግ በወታለችሁ ይላል። ሶ የስ ትላላችሁ ማለት ነው። እዚህ ጋር የእናትና የአባት መረጃ ሙሉ ከሞላችሁ በኋላ ማለት ነው ዱ ዩ ሃቭ ኤኒ ፕሪቪየስ ስፖውዝስ ወይም ደግሞ የትዳር አጋሮች ነበሯችሁ ወይ ይላል ማለት ነው። እኔ ስላልነበረኝ ኖ ብያለሁ ማለት ነው። ዱ ዩ ሃቭ ኤኒ ችልድረን ይላል ማለት ነው። ሶ እኔም ስለለኝ ማለት ነው ኖ በሚለው ነበር የሞላሁትኝ። ሶ ይህንን ከሞላም በኋላ እንግዲህ ፕሪቪየስ ወይም ደግሞ የሴ ትራቭል ኢንፎርሜሽን ይጠይቀናል ማለት ነው። እነዚህ እንግዲህ ዩኤስ ወይም ደግሞ ኖ ያን የምንመልሳቸው ጥያቄዎች ናቸው። ፕሪቪየስ ዩኤስኤ ትራቭል ኢንፎርሜሽን የሚጠይቀን የስ ኦር ኖ ኩዌሽን አለ ማለት ነው። እንግዲህ ሃቭ ዩ ኤቨር ቢን ኢን ዘ ዩኤስኤ ከዚህ በፊት ሄዳችሁ ታውቃላችሁ ወይ? እኔ ሂጅ ስለማላቅ ነው ያልኩት ማለት ነው። ሃቭ ዩ ኤቨር ቢን ኢሹድ ዩኤስኤ ቪዛ? ዩኤስኤ ቪዛ የስኮላርሽፕ ሊሆን ይችላል፣ በቪዚት ቪዛ ሊሆን ይችላል። ቪዛ ተመቶላችሁ ያውቃል ወይ ነው የሚለው። እኔ ኖ ነው ያልኩትኝ ማለት ነው። ሃቭ ዩ ኤቨር ቢን ሪፊውዝድ ዩኤስኤ ቪዛ ቢን ሪፊውዝድ አድሚሽን ቱ ዘ ዩናይትድ ስቴትስ? የዩኤስኤ ቪዛ ጠይቃችሁ ሪፊውዝ ተደርጎባችኋል ወይ ነው ማለት ነው። ሶ ተደርጎባችሁ ከነበረ የስ ትላላችሁ፣ ካልነበረ ደግሞ ኖ በሚለው ታልፉታላችሁ ማለት ነው። ወርክ ኤዱኬሽን ወይም ደግሞ ትሬኒንግ ኢንፎርሜሽን ነው ማለት ነው። እንግዲህ ፕራይመሪ ኦኩፔሽናችሁ ምንድን ነው ይለናል ማለት ነው። የሚያስመርጥ አለው ማለት ነው። ሶ እኔ አዘር ነው ያልኩትኝ። ሶ አዘር ካላችሁ ስፔሲፊክ
ታደርጉታላችሁ ማለት ነው። አዘር እኔ ኦልሬዲ ባንከር ስለነበርኩ ባንከር ብየዋለሁ ማለት ነው። ፕሬዘንት ኢምፕሎይ ኦር ስኩል ኔም የቀጣሪያችሁ ወይም ደግሞ የካምፓኒያችሁ ስም ታስገባላችሁ ማለት ነው። ከዛ አድሬሱን፣ ፒኦ ቦክሱን እንዲሁም ሲቲውን ታስገባላችሁ፣ ስቴት ፕሮቨንሲ እንዲሁም ዚፕ ኮድ ታስገባላችሁ ማለት ነው። ካንትሪ ወይም ደግሞ ሪጅን ታስገባላችሁ ማለት ነው። ሶ በመቀጠል ዳዝ ዚስ ጆብ ሪኳየር አትሊስት 2 years ኦፍ ትሬኒንግ ኦር ኤክስፒሪየንስ ይላል ማለት ነው። ስለዚህ ስለነበረ የስ ብየዋለው ማለት ነው። እዚህ እንግዲህ እኔ ባንከር ስለነበርኩኝ ማለት ነው ጆብ ታይትሌ ከስተመር ሰርቪስ ኦፊሰር ነበር ማለት ነው። ዲዩቲ እንግዲህ የተለያየ ዲዩቲ ያለ እነሱን ማስገባት ትችላላችሁ፣ ወይም ደግሞ የራሳችሁን የስራ ወይም ደግሞ ጆባችሁን አስገብታችሁ ጉግል ላይ ሰርች አድርጋችሁ ዲዩቲያችሁን መጻፍ ትችላላችሁ ማለት ነው። ኢምፕሎይመንት ዴት ፍሮም ይላል ማለት ነው። ከመቼ ጀምራችሁ እዚህ ስራ ላይ አሁን የምትሰሩት ስራ ላይ እንደተሰማራችሁ ስታርቲንግ ወይም ደግሞ ኢምፕሎይመንት ዴት ፍሮም ብላችሁ ቀኑን ዓመተ ምህረቱንና ቀኑን ወሩን ዓመተ ምህረቱን ታስገባላችሁ ማለት ነው። ሶ ዱ ዩ ሃቭ አዘር ኦኩፔሽን ይላል። እኔ ኖ ያልኩትኝ ማለት ነው። ኢን ዊች ኦኩፔሽን ዱ ዩ ኢንቴንድ ቱ ወርክ ኢን ዩኤስኤ ሄዳችሁ ምን አይነት ወርክ ላይ መሳተፍ ወይም ደግሞ መስራት ትፈልጋላችሁ ይላል። ኦልሬዲ እኔ ቢዝነስ ነው ያልኩትኝ ማለት ማንኛችሁም እዚህ ላይ ሞላችሁትን ስራ ፉትቦል ብትሉ ወይም ደግሞ አትሌቲክስ ብትሉ ወዳችሁ ግዴታ እዚህ ላይ ሞላችሁትን ስራ መስራት አይጠበቅባችሁም። ነገር ግን ግራ የሚያጋባችሁ አይነት ከሆነ ልክ እንደኔ ቢዝነስ ማለት ትችላላችሁ ማለት ነው። where you previously employed ይላል ማለት ነው። እኔ ኖ ያልኩትኝ ማለት ነው። have you attend any educational institution አቴንድ አድርገሃል ወይ ነው የሚለኝ ማለት ነው። ሶ የስ አልኩትኝ። ሶ ሃይስት ሌቭል ኦፍ ኤዱኬሽን ኮምፕሊትድ ዩኒቨርሲቲ ዲግሪ ነው ያልኩትኝ። ነምበር ኦፍ ኤዱኬሽን ኢንስቲትዩሽን አቴንድ ኦልሬዲ 3 ነው ያልኩትኝ ማለት ነው። ከሃይ ስኩል ጀምሬ ፕሪፓራቶሪ ሶ ዩኒቨርሲቲ አንድ ላይ ማለት ነው። እነዚህን ኢንስቲትዩሽኖች አቴንድ አድርግ ያለው ብዬ ነው ያስገባት ማለት ነው። ሶስቱን ሶ ኔም ኦፍ ኢንስቲትዩሽን አድሬስ ኦፍ ኢንስቲትዩሽን እናስገባለን ማለት ነው። ስለዚህ እዚህ ጋር እንግዲህ ስናስገባ ምን ጀምረው ከላይ እንዳልኩትኝ እንግዲህ ነምበር ኦፍ ኤዱኬሽን ኢንስቲትዩሽን አቴንድ 3 ብያለሁ ማለት ነው። ሶ ከስር ኔም ኦፍ ኢንስቲትዩሽን እጽፋለሁ ማለት ነው። እንግዲህ ከሃይስት ወደ ሎውስት ነው የምንሄደው ወይ ደግሞ ከሃይስት ሌቭል ኦፍ ኤዱኬሽን ወርታችን ስለምንሄድ እንግዲህ የዩኒቨርሲቲውን ስም እዚህ ጋር አስገባለሁ። አድሬስ ኦፍ ኢንስቲትዩሽን እዚህ ጋር አስገባለሁ ማለት ነው። ሲቲ እያለ ስቴት ኦፍ ዚፕ ኮድ ዳዝ ኖት አፕላይ ብያልፈዋለሁ ማለት ነው። ካንትሪ ወይም ሪጅን አለ። ኮርስ ኦፍ ስተዲ አለ። ኮርስ ኦፍ ስተዲ ምን ያጠናችሁትን ኮርስ ኦፍ ስተዲ ታስገባላችሁ ወይም ደግሞ ዲፓርትመንት ምንለው ማለት ነው ባጭሩ። ዲግሪ ኦር ዲፕሎማ ይላል። እንግዲህ የኔ ቢኤ ዲግሪ ስለነበረ ቢኤ ዲግሪ ብዬ አልፌዋለሁ ማለት ነው። ሶ ከዛ መቀጠል እንግዲህ ዴት ኦፍ አቴንዳንስ ፍሮም ከመቼ ጀምራችሁ ነው ይህንን ኮርስ ወይም ደግሞ ማጥናት የጀመራችሁ እሱን ታስገባላችሁ። ኦልሬዲ ብዙን ጊዜ ከኦክቶበር ጀምሮ ስለሆነ ሴፕቴምበር፣ ኦክቶበር ከዛ ብዙ ጊዜ ደግሞ ጁን ወይም ጁላይ ላይ ስለሚያልቅ እሱን ማስገባት ትችላላችሁ ማለት ነው። ዘን አፍተር ሰከንድ ዋን ፕሪፓራቶሪ ወይም ደግሞ እሱን አስገባለሁ ማለት ነው። ኔም ኦፍ ኢንስቲትዩሽን አስገባለሁ። አድሬስ አለ፣ እሱን አስገባለሁ። እሱን ካስገባሁኝ በኋላ ጀስት እንግዲህ ሲቲውን ይገባል ልክ እንደ መጀመሪያው ማለት ነው። ኮርስ ኦፍ ስተዲ አለ። ስለዚህ አካዳሚክ ስለነበረ አካዳሚክ እለዋለሁ ማለት ነው። ዲግሪ ኦር ዲፕሎማ ይለኛል። ሰርቲፊኬት ብዬ አልፈዋለሁ ማለት ነው። እንግዲህ መቀጠል ሶስተኛ ነው። ሶስተኛ ደግሞ እንግዲህ ሃይ ስኩል ነው ማለት ነው። ኔም ኦፍ ኢንስቲትዩሽን አስገባለሁኝ። ዘን አድሬስ ኦፍ ኢንስቲትዩሽን፣ ሲቲውን፣ ዘን ዚፕ ኮድ እንደ ሌሎችን እናስገባለን ማለት ነው። እሱን መቀጠል ስኩል ላይ ዲግሪ ኦር ኮርስ ኦፍ ስተዲ አለ። እሱ አካዳሚክ ነው። ኦልሬዲ ዲግሪ ኦር ዲፕሎማ የሚለውን ሰርቲፊኬት ብለን እናልፈዋለን ማለት ነው። ዴት ኦፍ አቴንዳንስ ፍሮም አንድ ዴት ኦፍ አቴንዳንስ ቱ የሚለው ይሄኛው እንግዲህ ከሁለቱም ጋራ እንትን ማለት መገጣጠም መቻል አለበት ማለት ነው። ዓመተ ምህረቱን የጀመርንበትና የጨረስንበት ዘሴም መሆን መቻል አለበት ማለት ነው። have you traveled to any country ወይም region within the last 5 years ይለናል። እዚህ ጋር እንግዲህ yes or no questions ናቸው።
ሶ እኔ ትራቭል ስላደረኩኝ ነው ያልኩትኝ ማለት ነው። ሃቭ ዩ ኤቨር ሰርቭድ ኢን ዘ ሚሊተሪ ይላል ነው ያልኩትኝ። ኢንተርቪው ሎኬሽን ያስመርጠናል ማለት ነው። እዚህ ጋር አዲስ አበባ ኢትዮጵያ ነው ያልኩትኝ። ኢንተርቪው ሎኬሽን መምረጥ የምትፈልጉ ወይም ደግሞ መቀየር የምትፈልጉ ሰዎች ካላችሁ ሌላ ኢንተርቪው ሎኬሽን መምረጥ ትችላላችሁ። ሶ ኢንተርቪው የሚላክላችሁ እዚህ ጋር በመውላችሁት የኢንተርቪው ሎኬሽን ስለሆነ ማለት ነው። እንደምታዩት እንግዲህ ሴኩሪቲ ኤንድ ባክግራውንድ ኢንፎርሜሽን ነው ማለት ነው። እነዚህ አብዛኞቹ ነው ብለን የምንመልሳቸው ጥያቄዎች ናቸው። እንግዲህ ዱ ዩ ሃቭ ኤኒ ኮሚኒካብል ዲዚዝ ኦፍ ፐብሊክ ሄልዝ ሲግኒፊካንስ ሰች አስ ቱበርኩሎስ ይላል። ቲቪ ማለት ነው። ሶ እዚህ ጋር ነው እንለዋለን ማለት ነው። በእርግጥ እውነታውን የያዘ ነገር መመለሳችን ጥሩ ነው ማለት ነው። and do you have any documentation that establish that you have received vaccination accordance with US law or ይለናል ማለት ነው። ሶ እዚህ ጋር የስ እንላለን ማለት ነው። አሁን ለምሳሌ እዚህ ጋር የስ ያልኩትኝ የኮቪድ-19 በዩኤስኤ ገቨርንመንት ስታብሊሽ የተደረገ ወይም ደግሞ ሪሲቭ የተደረገ ቫክሲኔሽን ወስጃለሁ ማለት ነው። እሱን የስ አልኩኝ። አብዛኞቹ እዚህ ጋር እንግዲህ እንደምታዩቸው ነው ናቸው። ለምሳሌ are you or have you ever been drug abused or addicted? በድረግ አቢዩዝ ወይም አዲክትድ ነክ ይላል። ሶ ኖ አልኩትኝ ማለት ነው። have you ever been arrested or convicted for any offense or crime? እዚህ ጋር ደግሞ have you ever been arrested or convicted for any offense or crime even though subject of pardon, amnesty or other similar action ይላል ማለት ነው። ሶ ነው አልኩትኝ። then are you coming to the United States to engage in the position or unlawful commercial ይላል ማለት ነው። እሱ ነው አብዛኞቹ ነው ተብለው የሚመለሱ ጥያቄዎች ናቸው ማለት ነው። እንደምታዋቸው እንግዲህ ሰከንድ ላይ ያለውን ብቻ ነው የስ ያለው። እነዚህ ሶሻል ሴኩሪቲ ነምበር ኢንፎርሜሽን ናቸው። have you ever been applied for social security number? ለሶሻል ሴኩሪቲ ነምበር አፕላይ አድርገህ ነበር ወይ ነው። ከዚህ በፊት አፕላይ አድርጌ አላውቅም ነው አልኩትኝ። ሁለተኛ do you want the social security administration to issue social security number and card ነው። yes ነው የምንለው። በጣም ጥንቃቄ ማድረግ ያለብን ነገር ቢኖር ይሄኛው ነው ማለት ነው። ቢኮዝ ሶሻል ሴኩሪቲ ነምበር ከሌለን ምንም አይነት ስራ መስራት አንችልም ማለት ነው። እዚህ ሀገር ደግሞ ስራ ካልሰራ መኖር ስለማንችል ይህንን ጥያቄ yes ነው ማለት ያለብን ማለት ነው። ምክንያቱም ሶሻል ሴኩሪቲ ግዴታ ያስፈልገናል ማለት ነው። so do you want the social security administration to issue social security number and a card ይለናል ማለት ነው። ስለዚህ ይህንን yes ነው የምንለው ምክንያቱም ሶሻል ሴኩሪቲ ነምበር yes ካላን ላይመጣልን ይችላል ማለት ነው። ጥንቃቄ ማድረግ ያለብን ነገር ነው። በመቀጠል ሶስተኛ ላይ ያለውንም yes እንለዋለን ማለት ነው። do you authorize disclosure of information from this form to the Department of Homeland Security Social Security Administration ማለት ነው such as US government agency ማለት ነው። ስለዚህ yes እንለዋለን ማለት ነው። እንግዲህ በመቀጠል prepare of application did you anyone assist you filling out this application? እኔ ኖ ነው ያልኩትኝ ማለት ነው። ካዘጋጃችሁ ግን prepare surname ታስገባላችሁ ማለት ነው። ካላስገባችሁ ራሳችሁ ከሆነ application ፎርሙን የሞላችሁት ኖ ብላችሁ መጨረስ ትችላላችሁ ማለት ነው። እንግዲህ ይሄንን ይመስላል ዲኤስ 260 ሞላል። በእርግጥ ትክክለኛና መረጃ ወይም ደግሞ ስህተት የሌለበት መረጃ ስፔሊንግ ስህተት ስማችሁ ላይ እንዲሁም የትውልድ ቦታና የትውልድ ዓመተ ምህረት ከፓስፖርታችሁ ጋር የተመሳሰለ ኢቨን አሁን እንዳልኳችሁ የሶሻል ሴኩሪቲ ነምበር ጥያቄውን ሁለተኛ ላይ ያለውን yes ማለት መቻል አለባችሁ። ከዛ ውጪ ሌላ ትክክለኛ ሙሉ መረጃ ከሞላችሁ ዲኤስ 260 የተዋጣለትና ተቀባይነት አግኝቶ ኢንተርቪው ትጠራላችሁ ማለት ነው። ስለዚህ ለቻናሉ ለቤተሰቡ አዲስ የሆናችሁ ሰዎች ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። ቴንኪዩ፣ አመሰግናለሁ።